አውሮፓውያን ለጥቁሮች ከነበራቸው ዝቅተኛ አመለካከት በመነጨ እብሪት የአፍሪካን ቅርምት እየተባለ በሚታወቀው አጀንዳቸው አህጉሪቱን ለመከፋፈል ቁጭ ብለው የመከሩት በ18ኛው መቶ ክፍለ ዘመን ማብቂያ ላይ ነበር። በጀርመን መዲና በርሊን የተሰበሰቡት ብሪታንያ፣ ፈረንሳይ፣ ስፔን፣ ፖርቹጋል፣ ቤልጂየም፣ ጣሊያን እንዲሁም ጀርመን አቅማቸው የፈቀደውን ያክል አህጉሪቱን በመቆጣጠር ሀብቷን ለመመዝበር ህልም አንግበው የወል ቃል ገቡ። እንዳሰቡትም አደረጉ። አውሮፓውያን በአፍሪካ የዘረጉትን የቅኝ አገዛዝ መዋቅር በጣጥሶ ለመጣል በቅድሚያ አህጉሪቱን አንድ ማድረግ አስፈላጊ መሆኑን የሚያምኑ አፍሪካውያን መሪዎች ህብረት ለመመስረት ቢነሱም ሐሳባቸው ለሁለት በመከፈሉ ሁለት ቡድን እንዲፈጠር ምክንያት ሆኖ ነበር። ይህን ተከትሎ የተፈጠሩትን ሁለት ቡድኖች በአንድ ወገን ቅድሚያ ሊሰጠው የሚገባ ሀገራቱ በፍጥነት ተዋህደው አፍሪካ አንድ ልትሆን ይገባል የሚለው የካዛብላንካ ቡድን እንዲሁም አንድ ከመሆን በፊት ሌሎች ትብብሮች ሊቀድሙ ይገባል የሚለው የሞኖሮቪያ ቡድኖች ነበሩ። ሁለቱም ቡድኖች የአፍሪካ አንድነት እንዲመሰረት ጽኑ አቋም ቢኖራቸውም እንዴት ነው መመስረት ያለበት የሚለው ጥያቄ ግን የልዩነታቸው ወሰን ሆኖ እንቅፋት ፈጠረ። እንደ አውሮፓውያን አቆጣጠር በ1961 የተመሰረተው የካዛብላንካው ቡድን በጋናው ኩዋሜ ንኩርማህ የሚመራ ሲሆን ዓላማቸው አፍሪካ አሁን መዋሃድ አለባት የሚል ሲሆን ከአባላቱ መካከል ጊኒ፣ ሊቢያ፣ ግብፅ፣ ሞሮኮ፣ ማሊ እና አልጄሪያ ይገኙበታል። አፍሪካ መዋሃድ የምትችለው በኢኮኖሚያዊ ትብብር ሆኖ በቀስታ በምታደርገው ጉዞ ነው የሚል እምነት የነበረው የሞኖቪያው ቡድን ደግሞ በሴኔጋላዊው መሪ ሴንጎር የሚመራ ሲሆን በስሩም 24 ሀገራትን ማለትም ናይጄሪያ፣ ሴኔጋል፣ ካሜሮን፣ አይቮሪ ኮስት፣ ቶጎ፣ ላይቤሪያ እና ሌሎች ብዙ የፈረንሳይ ቅኝ ተገዥ የነበሩ ሀገራትን ያቀፈ ነበር። ይህንን የሁለቱን ወገኖች ፍጥጫ አርግባ ወደ ውህደት ያመጣቻቸው ኢትዮጵያ ስትሆን ድርጅቱ የዛሬ 60 ዓመት እንደ አውሮፓውያን አቆጣጠር ግንቦት 25 ቀን 1963 ሲመሰረት የመጀመሪያው ሊቀመንበር ሆነው የተመረጡት አፄ ኃይለ ሥላሴ ነበሩ። ለብዙ ሺህ ዓመታት ኢትዮጵያ ብቻዋን በአህጉሩ ውስጥ ከአውሮፓውያኖች የቅኝ ግዛት ቀንበር ውጭ ቆይታ የሙሶሎኒ ፋሽስት ጣሊያን በ1928 ዓመተ ምህረት ወሯት በነበረ ጊዜ አርበኞች ልጆቿ ውድ ሀገራቸውንና ነፃነታቸውን አሳልፈው ላለመስጠት 5 ዓመታት ሙሉ ተዋጉ። ንጉሠ ነገሥቱም የዚህን የግፍ ወረራ ለማጋለጥ በዓለም መንግስታት ማህበር መድረክ ላይ ሲቀርቡ ከአፍሪካ ብቸኛዋ አባል ሀገር ኢትዮጵያ ማንም አጋዥ አልነበራት። ለአህጉሩ ነፃነት በቅኝ ግዛት ስርም የነበሩት ህዝቦች በነፃነትም ላይ የነበሩት ሀገራት የአውሮፓውያንን መዥገራዊ ልጥፍነት ለማላቀቅ ብዙ ከታገሉ በኋላ በ1949 ዓመተ ምህረት ጋና ነፃ ሆነች። ከዚህ አስከትሎ የአፍሪካ አንድነት ድርጅት እስከተመሰረተበት ድረስ በ1951 ጊኒ ነፃ ስትሆን በ1952 ዓመተ ምህረት 15 ሀገራት፣ በ1953 ዓመተ ምህረት 3 ሀገራት፣ በ1954 ዓመተ ምህረት ደግሞ 4 ሀገራት ነፃነታቸውን ተቀዳጁ። የአህጉሩ መሪዎች በዓለም መድረክ ላይ ለበለጠ ተሰሚነት የትብብር ግንባር ማሳየት እንደነበረባቸው በመገንዘብና ገና ነፃ ላልወጡትም ሀገሮች ሉዓላዊነት መታገል ስለነበረባቸው ዓላማቸውን ግብ ለማድረስ በሁለት ቡድን ተከፍሎ የነበረውን ወደ አንድ ለማምጣት በኢትዮጵያ የውጭ ጉዳይ ሚኒስተር ከተማ ይፍሩ ታላቅ ጥረትና በቀዳማዊ ኃይለ ሥላሴ ድጋፍ ሁለቱም ወገኖች አዲስ አበባ ላይ እንዲገናኙ በተደረገው ጥሪ መሰረት ተሰብስበው የአፍሪካ አንድነት ድርጅትን የስምምነት ውል 32 ነፃ የአፍሪካ ሀገሮች ፊርማ ድርጅቱ ተመሰረተ። እነዚህ 32 የአፍሪካ አንድነት ድርጅት መስራች ሀገራትም ኩዋሜ ንኩርማህ ከጋና፣ ንጉስ ሐሰን ከሞሮኮ፣ አህመድ ቤንቤላ ከአልጄሪያ፣ ጋማል አብደል ናስር ከግብፅ፣ ሞዲቦ ኬይታ ከማሊ፣ ንጉስ ኢድሪስ ከሊቢያ፣ ሴኩ ቱሬ ከጊኒ፣ ቀዳማዊ አፄ ኃይለ ሥላሴ ከኢትዮጵያ፣ ዊሊያም ተብማን ከላይቤሪያ፣ ሊዮፓርድ ሴንግሆር ከሴኔጋል፣ ታፌዋ ባሌዋ
ከናይጄሪያ፣ ሀበርት ማጋ ከዳኦሜ ካሁኗ ቤኒን፣ ሀቢብ ቡርጊባ ከቱኒዚያ፣ አማዱ አሂጆ ከካሜሮን፣ ፍራንሷ ቶምቦልባይ ከቻድ፣ አብዱራሺድ ሸርማርክ ከሶማሊያ፣ ፊሊክስ ሁፍዌ ቧኝ ከአይቬሪ ኮስት ካሁኗ ኮትዲቫር፣ ጆሞ ኬንያታ ከኬንያ፣ አቤ ፉልበርት ያውሉ ኮንጎ ብራዛቪል ካሁኗ ሪፐብሊክ ኮንጎ፣ ገብርኤል እምባ ከጋቦን፣ ፊሊበርት ፂራናና ከማዳጋስካር፣ ሙክታር ኡልድ ዳዳ ከሞሪታንያ፣ ዴቪድ ዳኮ ከመካከለኛው አፍሪካ ሪፐብሊክ፣ ሞሪስ ያሜኦጎ አፐር ከቮልታ ካሁኗ ቡርኪና ፋሶ፣ ሚልተን ማርጋይ ከሴራሊዮን፣ ጁሊዮስ ኒዮሬሬ ከታንጋሪካ ካሁኗ ታንዛኒያ፣ ንጉስ መዋንትሳ አራተኛ ከቡሩንዲ፣ ሚልተን ኦቦቴ ከኡጋንዳ፣ ኢብራሂም አቡድ ከሱዳን፣ ሃማኒ ዲዮሪ ከኒጀር፣ ዮሴፍ ካዛቡፑ ከኮንጎ ሊዮፓርዲቪል ከአሁኗ ኮንጎ ዴሞክራቲክ ሪፐብሊክ፣ ዶክተር ካሙዙ ባንዳ ከማላዊ የአፍሪካ አንድነት ድርጅትን መሰረቱ። የአፍሪካ አንድነት ድርጅት ሲመሰረት ሁለት አበይት ዓላማዎችን ተመርኩዞ ነበር። እነዚህም አንደኛ የአህጉሩን አንድነትና ትብብር ማራመድና የጋራ ልሳን መፍጠር፣ ሁለተኛ በዚያን ጊዜ ከቅኝ ግዛት ቀንበር ያልወጡ ሀገራት ስለነበሩ የእነሱን ነጻነት አብይ ዓላማ አድርጎ መታገል ሲሆን በተጨማሪም ሁሉም አፍሪካውያን ሰብአዊ መብታቸው የተከበረ እንዲሆን፣ የሁሉም አፍሪካውያን የኑሮ ደረጃ የተሻሻለ እንዲሆን፣ የእርስ በእርስ ግጭቶችና አለመግባባት በኃይል ሳይሆን በሰላማዊና ሚዛናዊ ሽምግልና መፍታት እንዲቻል ማድረግ ነበር። የአፍሪካ አንድነት ድርጅት በ1955 ዓ.ም ተመስርቶ የአፍሪካ ህብረት ሐምሌ 2 ቀን 1994 ዓ.ም እስከተመሰረተ ድረስ በየጊዜው ከአባል ሀገራት የተመረጡ 9 ቋሚ ዋና ጸሐፊዎች አገልግለውታል። ከእነዚህም መካከል ክፍሌ ወዳጆ ከኢትዮጵያ፣ ዲያሎ ቴሊ በሶስተኛ ደረጃ፣ ኢንዞ ኦይካንጋኪ ከካሜሮን ሲመረጡ በአራተኛውም ዊሊያም ኢቴኬ ከካሜሮን ተመርጠዋል። ኤተር ኦኑ ናይጄሪያ፣ ኢዴን ኡማሩ ከኒጀር፣ ሳሊም አህመድ ሳሊም ከታንዛኒያ እንዲሁም ሐምሌ 2 ቀን 1993 ዓ.ም በዛምቢያ ዋና ከተማ ሉሳካ የተካሄደው የድርጅቱ ስብሰባ የአፍሪካ አንድነት ድርጅትን በአንድ ዓመት ውስጥ በአፍሪካ ህብረት ለመተካት የተስማማበትን ዓላማ ግብ የሚያደርስ ዋና ጸሐፊ ሲመረጥ 9ኛውና የመጨረሻው ዋና ጸሐፊ ሆነው የተመረጡት የኮትዲቫር ተወላጁ አማራ ኤሲ ናቸው። አማራ ኤሲ ስልጣኑን መስከረም 7 ቀን 1994 ዓ.ም ተረክበው የአፍሪካ ህብረት እስከተመሰረተበት ሐምሌ 2 ቀን 1994 ዓ.ም ድረስ ካገለገሉ በኋላ ለአዲሱ የአፍሪካ ህብረት ጊዜያዊ ሊቀመንበር ሆነው ተሹመው ነበር። የአፍሪካ ህብረት የአፍሪካ ሀገራት ስምምነት ድርጅት ሲሆን 55 አባል ሀገራት አሉት። ይህም በአሁኑ ሰዓት የመላው አፍሪካ ሀገራት በሙሉ ማለት ነው። የቀድሞውን የአፍሪካ አንድነት ድርጅት በመተካት በ1994 ዓ.ም የተመሰረተ የኢንተርናሽናል መንግስታት ጸጥታና ምጣኔ ሀብት ስምምነት ውል ወይም ጓደኝነት ነው። እንደ አውሮፓውያን አቆጣጠር በ1963 32 ነፃ የአፍሪካ መንግስታት የአፍሪካ አንድነት ድርጅትን ያቋቋሙ ሲሆን እንደ አውሮፓውያን አቆጣጠር በ2002 የአፍሪካ ህብረት ከተቋቋመ በኋላ የአባላቱ ቁጥር ወደ 45 ደርሶ ነበር። የአፍሪካ አንድነት ድርጅት ራዕይ የነበረው ባለፈው ግማሽ ምዕተ ዓመት አህጉሪቱ እየገጠሟት የነበሩትን ተግዳሮቶች እንዲሁም የቅኝ ግዛትና የዘር መድሎ መወገድን በተመለከተ ነበር። በ1990ዎቹ መገባደጃ ላይ መሪዎቹ በተለወጠው ዓለም አዳዲስ ተግዳሮቶችን ለመወጣት የድርጅቱን ራዕይ ማስተካከል አስፈላጊ መሆኑን ተወያይተዋል። አህጉሪቱ በፖለቲካ፣ በኢኮኖሚ፣ በባህል እና በማህበረሰብ ውስጥ ግቦችን ለማሳካት እንደ ዓላማ በመያዝ ጥረቱን ቀጥሏል። እንደ አውሮፓውያን አቆጣጠር በ2014 ይፋ በተደረገው የ2063 አጀንዳ አህጉራዊ አንድነት ለመመስረት የሚያስችል ቅድሚያ የሚሰጣቸውን መርሃ ግብሮች ለይቶ አስቀምጧል። የአፍሪካ ህብረት በትኩረት የሚመለከታቸው ጉዳዮች የኢኮኖሚ ውህደትና ንግድ፣ ሰላምና ደህንነት፣ ዓለም አቀፍ ውክልናና ተጽዕኖ፣ ጤና እና ማህበራዊ ልማት፣
ዲሞክራሲያዊ አስተዳደር እና ሰብአዊ መብቶች፣ ማህበራዊ እና የባህል ልማት በስፋት የሚሰራባቸው ጉዳዮች ናቸው። የአፍሪካ ህብረት ቁልፍ አካላትና አወቃቀሮች። የህብረቱ ጉባኤ ፖሊሲዎችን የሚያወጣና ቅድሚያ የሚሰጣቸውን ጉዳዮች የሚወስን የመንግስትና የመንግስት መሪዎችን ያቀፈ የበላይ ውሳኔ ሰጪ አካል ነው። የሥራ አስፈጻሚ ምክር ቤት የውጭ ጉዳይ ሚኒስትሮችን ያቀፈ ፖሊሲዎችን ያስተባብራል፣ ለአባል ሀገራቱ የጋራ ጥቅም ጉዳዮችን ያስተዳድራል። ኮሚሽኑ የዕለት ተዕለት እንቅስቃሴዎችን በመምራት ውሳኔዎችን በመተግበርና ፕሮግራሞችን በማስተካከል ይሰራል። ቋሚ ተወካይ ኮሚቴ ከአባል ሀገራት የተውጣጡ አምባሳደሮችን ያቀፈ ሲሆን ስራውን ለሥራ አስፈጻሚ ምክር ቤት ያዘጋጃል። የሰላምና የጸጥታ ምክር ቤት ግጭትን ለመከላከል ለማስተዳደርና ለመፍታት ኃላፊነት ያለው 15 አባላት ያሉት አካል ነው። የፓን አፍሪካ ፓርላማ የአፍሪካ ህዝቦች በውሳኔ አሰጣጥ ውስጥ ተሳትፎን ለማረጋገጥ የተነደፈ ነው። ልዩ የቴክኒክ ኮሚቴዎች በሚኒስትር ደረጃ ያሉ ኮሚቴዎች እንደ ጤና፣ ትምህርትና መሰረተ ልማት ባሉ በተወሰኑ ዘርፎች ላይ የሚሰሩ ናቸው። ኢኮኖሚያዊ፣ ማህበራዊ እና የባህል ምክር ቤት ከማህበራዊና ሙያዊ ቡድኖች የተውጣጣ አማካሪ ቡድን ነው። የፍትህና የሰብአዊ መብት ተቋማት የፍትህ ፍርድ ቤት እና የአፍሪካ የሰብአዊና ህዝቦች መብት ኮሚሽንን ያጠቃልላል። የፋይናንስ ተቋማት የአፍሪካ ማዕከላዊ ባንክ፣ የአፍሪካ የገንዘብ ፈንድ እና የአፍሪካ ኢንቨስትመንት ባንክን ያጠቃልላል። በአጠቃላይ ህብረቱ በየዓመቱ ስብሰባውን በአዲስ አበባ ኢትዮጵያ ያደርጋል። ውድ ተከታዮቻችን ለሌሎች ይደርስ ዘንድ ላይክ፣ ሼር በማድረግ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ አዳዲስ ስራዎቻችን እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃለን።